ሰላም ሰላም ውድ የዜዶ ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? በባለፈው ክፍል እንዳየነው ናሆሜ አዲስ ሰራተኛ ቤት ውስጥ አስገብቷል ምሩን እንድትንከባከብለት። ሆኖም ግን እንደ ቻንስ ሆኖ በጣም አደገኛ ሰራተኛ ናት። ምሩ ያው መናገርም መንቀሳቀስም ስለማትችል በጣም እየበደለቻት ነው ያለችው። ምናልባት ናሆሜ ደርሶባት ካላስቆማት በስተቀር በጣም የምታደርገው ነገር በጣም ያሳዝናል። ኢዛና እንደምታዩት በጣም ተረብሿል። በጣም የሚያደርገው ነገር ግራ ገብቶታል። ትንሿን መከታተሉን አላቆምም ብሏል። በዛ ላይ ደግሞ በጣም ክፉ ጓደኛ አጋጥማታለች። በቃ አደገኛ ናትና ስለሷ የሌለ ነገር ከሹገር ጋር ምናምን እንትን ትላለች ብላ ነግራው ግን አላመናትም። በጥፊ መቶ ነው ያባረራት። ሆኖም ግን ማወቅ አለባት ብሎ ለትንሿ ሊነግራት ነው የሄደው። ምክንያቱም ከእንደዚህ አይነት ጓደኛ መራቅ እንዳለባት ሊነግራት በሄደም ሰዓት አልተቀበለችውም። ጓደኛዬን እንዴት እንደዚህ ትላታለክ ብላ በጥፊ ብትመታውን ግን ተከትሎ ሄዶ ምን እንዳለችው ነግሯታል። ናትዬ በሰላም ምክንያት እንግዲህ የገባበት ጦስ በጣም ከባድ ሆኗል። ሺቲ ለብሶ ቢወጣም ነቅቶባታል። ከዛ ቀጥቅጦታል። ጥጤ አንበርክኮም ቢሆን አሰቃይቶታል እንዳያችሁት። አሁን ግን ወንዳ ወንድነት እየተሰማው ነው። እስከ መቼ ፈርቼ እስከ መቼ ሺቲ ለብሼ እወጣለሁ ብሎ ከራሱ ጋር እያወራ ባለ ሰዓት ሰላምዬ ክፍት አድርጋ በሩን ብትገባ ደነገጠ። ኬት ብተሽ ነው እንዴት ገባሽ? ቁልፍ ኬታ ብጠሽ ሲላት ባለፈው ያስገባት ጊዜ ለካ ቁልፍ ሰርቃው ነው አንዱ ነው የወጣችውና ደስ በሚል ሁኔታ የምሩ እናት መታለች እነ ናሆም ጋር። እስካሁን ድረስ በጣም አስፈሪ ሁኔታ ላይ ነበረች። ምክንያቱም እንድታስታመም ስለሆነ ያቺ ሰራተኛ የገባችው። ግን የምታደርገው ነገር ደስ አይልም እና ፈርቻት ነበረ። የምሩ እናት መምጣቷ ቢያንስ ከመጥፎ ነገር ትታደጋታለች ብዬ አስባለሁ። ምናልባት ልጠይቃት ብቻ ካልሆነ የመጣችው አብራት የምትቆይ ግን ከሆነ በጣም ደስ ይላል። ምክንያቱም ሰራተኛዋ የምታስተማመን አይደለችም። እንደምታዩት የሆነ በቃ የበቀል ስሜት ምናምን አለባት እና የምሩ እናት መምጣቷ እንደኔ ደስ ያለው ማን ነው? ጆከር እንደምታዩት በቃ ሰኒ በወጣች ቁጥር በጣም ጭንቀት ላይ ነው ያለው። ምክንያቱም የተለያዩ ነገሮች በስልክ ይመጣለታል፣ እቤት ድረስ እቃ ይልኩለታል እና ሰኒን አንለቃትም እያሉ እያስፈራሩት ስለሆነ በቃ በጣም ነው የሚፈራው እና አሁንም ስልክ አላነሳ ብለው በጣም ተጨንቆ እየተቁነጠነጠ ነው ያለው። ግን ቢነግራት ጥሩ ነበር። እንደኔ ቢነግራት ይሻላል። እናንተ እንዴት ትላላችሁ? ደብቋት ግን በወጣች ቁጥር እንኳን አንድ ነገር ቢያጋጥማት እሱም ተሳቆሙትና በቃ ከእሷ ጋር መሆን ያልቻለበት አንዱ ምክንያት እኔን የሚያሳድዱኝ ሰዎች እሷን ይጎዳቷል ብሎ ስለሚፈራ ነው። ወይ ሀና አሏት። ምን አይነት ጉድ ናት ግን! በነገራችን ላይ ኪራ የሚያጋጥመው እንዳለ እብድ ነው። ሰኒን ካያቿት ሰኒ እብድ ናት፣ ሊና እብድ ናት። በጣም በቃ የሚያስቁ ሰዎች ናቸው በዙሪያው በህይወት ውስጥ የሚመጡትና ይህችም የጸሐፊው የቢሮ ሰራተኛው በጣም አስቸግራዋለች። በጣም ቀበጥ ናት እንደምታዩት፣ በጣም አስቸጋሪ ቀዥቃዣ ናት። ከዛ ግን ክፍሏ ተኝታ ባለ ሰዓት እንግዲህ ስራ ላይ ናት ብሎ ሊያስተዋወቅ ሚስቱን ጽናትዬን ይዞ ሲገባ ለጥላለች እሷ። ከዛ እንደምንም ባና ተነሳች፣ ደነገጠች። ከዛም እሱ መጣው ብሎ ሲወጣ አዲሷ ሰራተኛ ነሽ ብላ ገና ምንም እኮ መልስ አልሰጠቻትም። ወዲያው በቃ ስለሱ ክፉ ነገር ምን አይነት አሰሪ መሰለሽ እያለች ስታወራት ጽናትም ኧረ እሺ እያለች ትሰማታለች። የዋዛ አይደለችም እናንተም። ጽናትም እያወራቻት ባለሳት ኪራ መጣ። ከዛ በቃ ነይ ፍቅር እንሂድ ሲላት እንዴ ፍቅር ነው ስምሽ አለቻት። አይ ፍቅር አይደለም ስሜማ ጽናት ነው ስትላት ደነገጠች። ከዛ ፍቅር ሚስቴ ናት ላስተዋወቅሽ ነበር ሲል ኧረ አለች። አዎ ሚስቱ ነኝ ብላ ቀለበቷን አሳየቻት ጽናትም። ከዛ ወዲያው ከቅስፈት ምን በስማሚ ሰው ልጅ እንዲቀየራል ቀይር ብላ ጥሩ ባል ነው ያለሽ መልካም ባል ታድለሽ ብትላት በቃ ጽናትም እየሳቀች ነው የወጣችው። ገርማታለች። የባለፈው ክፍል ላይ የኪያ እናት እንዳያቸዋት ተጣልታ ነበረ ከቤት አከራይዋ ጋራ እና አስወጥታቸው እነ ኪራ ጋር ነበሩ። ኪራ ግን በቃ የወንድምነቱን ደስ በሚል ሁኔታ በቃ ቤቷን አስተካክሎላት ደስ በሚል ቤት የባለፈው የበፊት ቤቷን እንዳያችሁት የኪያ በጋዜጣ የተለበደች አንድ ክፍል ፍራሽ ብቻ ነበረ ያላት። አሁን ግን በሚያምር ሁኔታ ቆንጆ ቤት ተከራይቶላት አስተካክሎላት ለእናቷም ታሳያታለች። እናቷም ስትመጣ የት ቤት ይዘሽ የምትሽ ነው ትላታለች። አላወቀችም የሷ ቤት መሆኑን። ከዛ የኔ ቤት ነው የልጅሽ ቤት ነው ትላታለች። በጣም ደስ አላት። ግን በቃ እስካሁን ማራራቋ ግን ማለት
በጣም ቀራላት። እስካሁን ልጄን በቃ ምን አለ ከወንድሟ ጋር አቀራርቢያት በሆነ እያለች ተቆጭታለች ለባለፈው ጊዜያቶች በጣም ብትቆጭም አሁንም ግን ጥሩ ወንድም ስለሆነላት በጣም ደስ ብሏታል። ኪያም በጣም ደስ ብሏታል። በቃ እሱም የወንድምነት ኃላፊነቱን እንደተወጣ ተሰምቶታል። ብቻ ደስ የሚል ሁኔታ ላይ ነው ያለችው። ሰንዬ ክብሮምም ደውሎ ግራ አጋብቷታል። ጆከርም ደግሞ ጆከር እንኳን እሷን ለመጠበቅ ካለው አንጻር እንጂ ሳይወዳት ቀርቶ አይደለም። በጣም ነው የሚወዳት። ያው በጣምም ስለወደዳት ነው ጓደኛውን እንደዛ ከድቶ ለእሷ ብሎ ያንን ሁሉ መስዋዕትነት የከፈለውና ግን አሁንም የሚያስፈራራው ሰው ስላለ በጣም ስለፈራ እንጂ ሳይወዳት ቀርቶ አይደለም። እሷ ግን እየተሰማት ያለው ክብሮምም ጥሏት ሄዷል። የእህቷ ታሪክ አለ። ፕላስ ደግሞ ጆከር እንዲቀየር ሲልባት በጣም ግራ ገብቷታል። እና ስለሱም ነገር ጽናትን ልታዋራት በመጣች ሰዓት ጽናት የለችም። ከኪራ ጋር ወጥተው ነበረ እና ሊናን አገኘቻት። ሊና ደግሞ እንደምታውቁት ጭንቀት የሚባል ነገር አትችልም። በቃ እያወራቻት በቃ አልቻለችም። እና እኔ ጭንቀት አልፈልግም በቃ አይዞሽ ሰኒ ምናምን በላት። ግን ሰርፕራይዝ ሊያደርጓቸው በቃ ደስ እንዲላት ጽናት ነይ ሄደን ክፍላቸውን እናስተካክል ብላ አፉፋ ይዘው ምናምን ሻማ ይዘው ቆንጆ አድርገው ሊጠብቋቸው ደስ በሚል ሁኔታ እያስተካከሉላቸው ነው። ሊናየን በቻለችው አቅም ሰኒ እንደደበራት ስላወቀች በቃ አፉፋውን እያፈነዳች እየተጫወተች ምናምን ልታስቃት ሞከራለች። ሰኒ ግን ያለችበት ድባብ ደስ አይልም፣ እንደ በፊቱ አይደለችም። ወይኔ የዚህ ሰራተኛ ነገር ግን በጣም አደገኛ ነው። በጣም ነው የምታስፈራው። የምታስበውም ነገር ሁሉ የምታረገው ነገር ደስ አይልም። የምሩ እናት ምሩን መድኃኒት ሰጥተው ውሃ ሊያጠጧት ሲሉ እምቢ አለቻቸው። ከዛ እንዴ ምን ውሃ ነው የማጠጣው? በእናትሽ ምሩዬ ጠጪ፣ መድኃኒት እንዴት ያለ ውሃ ይወሰዳል ሲሏት አፏን ገጠመችባቸው። መናገር ባትችልም ግን የሚደረገውን ነገር ታውቃለች እና አልፈልግም አለች። ከዛ እሳቸውን ቆይ እስቲ እኔ ስጠጣ ብትቀናና ልጠጣ ብትል ብለው ቀመስ ሲያደርጉት ጨው ነው። ከዛ በቃ አበዱ። እኔ እንደው በቃ በዛው ሁሉ ነገር ተነቅቶ በቃ ትባረራለች ብዬ ነበር። ግን ልጅቷ በቃ አደገኛ ናት፣ በጣም አደገኛ። ሆን ብላ ነው የመጣች የሚመስለው፣ እንደው የሆነ ተልካ ነው የሚመስለው። በጣም አደገኛ ናት እና ውሃው ጨው ነው። ገብቷቸዋል። በቃ ልትጎዳት ነው የፈለገችው ምሩን። ከዛ እናትየው አበዱ። ምሩ እንትናና ሆመን መጣ፣ እሷም ተጠራች። ከዛ በቃ በጥፊ ያሏት፣ እንዴት ለልጅ እንደዚህ አይነት ውሃ ትሰጫታለሽ ብለው። ከዛ እንዴ ምን አደረግኩኝ ብላ ድርቅ ሽምጥጥ። ከዛ ቅመሹ ሲሏት ስትቀምሰው ጨው ነው። ከዛ ይሄ እኮ ለኔ ያዘጋጀሁት ነው ብላ ወዲያው ሀሳቡ ራሱ እንዴት መጣላት። ከዛ እንዴ ለምንድን ነው ላንቺ ያዘጋጀሽው ሲሏት ሆዴን ስላመመኝ ለእኔ እንጂ ለምሩ አይደለም፣ ይቅርታ እንግዲህ ተቀያይሮብኝ ሰጥቼዎት ነው ምናምን አለቻቸው። በቃ ማለት የሚያሳምን ነገር ነው ያደረገችው። ማንም ቢሆን ያምናል። ገብቷቸው ለራሴ ነው ስትል። ከዛ እሳቸው እንደውም ተጠራጥረው የምሩ ናት ላንቺ ከሆነ እስቲ ጠጩ ሲሏት ግጥም አድርጋ አይኗን እንኳን አልጨፈነችም። እንግዲህ ጨው ነው። እሳቸው መጠጣት አቅቷቸዋል። ግጥም አድርጋ ስትጠጣው በቃ ምንም እንትን አላሉ። ሆኖም ግን አሁንም እያስፈራራት ነው። አደራሽን እያልኩሽ ነው መሩን ተጠንቀቂ ዋ እያለ እያስፈራራት ነው። እንደው ናሆም ግን የያዛቀት ይገላታል። ኪራዬ ፍንፍን አድርጎ ሰርፕራይዝ አድርጓታል። ክፍሏ ስገባ በጣም ያምራል። እነሰኒ አስተካክለውላት ነው ሄዱት። ከዛ ምንድነው ስትለው አዲሱ ክፍላችን ይሄ ነው። ወይኔ አልጋውም ተቀይሯል አለች። ከዛ ወደድሽው ሲላት እንዴ አንተ አስተካክለኝ ምንም ነገር እንዴት ላልወድ እችላለሁ ብላው እቅፍ አድርጋው ገና ሊተቃቀፉ ሲሉ ይቺ መቀስ የሆነች ልጅ ሊና እየሮጠች ብታ አቋረጠቻቸው። ከዛ ስልኬን ረስቼ ይቅርታ ብላ ስትወስድ እንዴ በኋላ አትወስጂም ሲላት እንዴ ቢሰበርብኝስ ማለቴ ብሰብሩብኝስ ብላ በሉ ተኙ ብላቸው ቀልዳባቸው ወጣች። ኪራም እቺ ሊና አታስቀምጠን በሩን ልቆልፍስ ብሎ ሄዶ በሩን ቆለፈ። ምክንያቱም ደግማ መምጣቱ አይቀርም ይቺ እብድ የሆነች ልጅ። የሄኖክና የኪያ ነገር ግን በቃ በሰበብ አስባቡ ቤቷም ሄዶ ጭራሽ ዛሬም አድሯል። ምክንያቱም እሷም እናቷ ወደ ድሬ ተመልሳ ስለሄደች ቤቱ ከብዷታል። ሰፊ ቤት ነው እና ብቻዬን ላድር ነው እራሷ ናት የጠየቀችው። እንደውም በቃ እዚህ ደር ዛሬ ስትል ስራችንንም እንሰራለን ስትለ እሱ ግን አላመናትም። አይ ያንቺ ነገር በደረቅ ለሊት ደግሞ ውጣ እንዳትይኝ እያላት ነው። ምክንያቱም በቃ ወንድ ነገር ናት፣ ኃይለኛ ናት እና የሆነ ነገር ካየች አሰመው አውጥታ እንዳትጥለው ፈርቷል። ሆኖም ግን አሳምናው አብሯት አድሯል። ሶፋ ላይ ብታሳድረው ማለት ነው። ከዛ መስሪያ ቤትም ሲሄዱ ኪራ በቃ ሳያስቡት አውጣጣቸው ማለት ነው። አጀሬ አሁን ነው የምትገባው ምናምን ይሏል። እሱም አንዴ ሶፋ ላይ ተኝቼ አንገቴ ተቆልምሞ ነው ያደረው
ምናምን ይለዋል። ከዛ የት ነው ያደርከው ሲል ቤቴ። ከዛ ቤቱ ነው የት ያድራል ትላለች ኪያም እንዳይነቃባቸው ማለት ነው። በስተመጨረሻ ራሳቸው ሲለፈልፉ አወጧት። ምክንያቱም ፉል አብልታው ለካ ጨው የበዛበት ውሃ ጠምቶታል። መጨረሻ ላይ የት እንዳደረ ኪራ ገባው ማለት ነው። ከዛ እና አንተ ልጅ ከእህቴ ራስ አልወርድ ብለካል እና ወተን እናወራበታለን አዳርክን ሙሉ ትነግረኛለክ ብሎት ይዞት ወጣ። ትንሿ ያቺ በጣም ከባድ ጓደኛ አለቻት እና በጥብጣታለች። ታውቃላችሁ ከኢዛና ጋር ያላትን ነገር ብቻ ሳይሆን ከነጽናት ጋርም ያላትን ነገር ልታበላሽባት ፈልጋለች እና ይቆጡኛል ብላለች ምናምን ብላ ለጽናት ስለነገረቻት ከዚህ በፊት ጽናትም አስቀምጣ ትንሿን እኛ አልበደልንሽም፣ እንዴት እንደዚህ ብለሽ ለጓደኞችሽ ታወሪያለሽ? የተሰጠሽን እድል ተጠቀሚበት። እኔም ትናንትና ሰራተኛ ነበርኩኝ፣ ተጠንቀቂ፣ እድልሽን አታበላሽ ብላታለች። ልክ ናት ጽናትም፣ ምክንያቱም ጥሩ እየሆኑላት፣ ያቺ ግን በማያገባ ገብታ ረብሻታለች። አንድ ደግሞ ደስ የምትል ጓደኛ አለቻት። ሁለት ናቸው ጓደኞቿ። አንዷ በጣም አስቸጋሪ ዱርዬ ናት፣ አንዷ ደግሞ ደስ የምትል ናት። አይዞሽ የምትላት አጠገቧ ደስ የምትል ናት። ሆኖም ግን ዛሬ ወደ ትምህርት ቤት ሲሄዱ ኢዛና አልመጣም። እናንተ አይኗ ተንከራተታ አይታችኋታል። ለካ ወዳዋለች። እሷም ያው ያለችበት ነገር ይዟት ይሆናል። በጣም ተንከራተተች። ከዛ ኢዛናን እየጠበቅሽ ነው ስትላት አይደለም ባክሽ እንደዚህ አትበይኝ፣ ታዲያ ምን ሆነሽ ነው? ፊትሽ ግን ተጨንቋል ስትላት አይ ጽናት እንደዛ ስላለችኝ ነው የተጨነኩት ትላታለች። ጽናትም እኮ እውነት አላት ብላ አለቻት። ሆኖም ግን በቃ እንግዲህ ኢዛና አይመጣም ነይ እንሂድ፣ ካልሆነ ስንመለስ ወይ ይመጣ ይሆናል ያኔ ታገኘዋለሽ ብላ ቀልዳባታለች።